الله أكبر سمع الله لمن حمده ለብዙዎቻችን ሰላት የማሰቢያ ቦታ ከሆነ ቆይቷል። ሸይጣን ራሱ ሰላት ላይ ሆነን ሊያሳስተምቱ በሐሳቦቻችን ረቂቅነት ተሳስቶ ሊመለስ ይችላል። ካልተሳሳተ እንኳን አይ ሐሳብ ላይ ናቸው እንዳረብሻቸው ብሎ ኮቴው እንዳይሰማ ጫማውን አውልቆ ቀስ ብሎ ይመለሳል። ብዙ ሰው ደሞዙን እንዴት እንደሚያብቃቃ የሚያስበው ሰላት ላይ ነው። ባለ ሱቆች ሂሳብ የሚሰሩት ሰላት እየሰገዱ ነው። ገጣሚዎች ሐሳብ የሚመጣልን ሰላት ላይ ስንቆም ነው። የሀገሪቱ መሰረታዊ ችግር መፍታትና መጻኢ ዕድሏን በትኩረት ማሰብ ከፈለገ መንግስትም ሰላት ላይ ቆሞ እንዲያስብ ከልምድ ተነስቼ እመክራለሁ። መንግስት ሰላት ቢሰግድ ብዙ ችግር ይፈታል። አንዳንዴ ሰላት ላይ ቆሜ ስንተኛው ረካ ላይ እንደሆንኩላ ይጠፋኛል። የሰላት አንዱ ጥሩ ነገር ሰላት ላይ ቆመን የምናስበውን ነገር ሌላ ሰው አለመስማቱ ነው። አምና ረመዳን አልቆ የኢድ ቀን እየሰገድን የባረቀው አስለቃሽ ጭስ ሲለቀቅ ሰላት ላይ ሆኜ ያሰብኩት ሐሳብ ለኔም ይገርመኛል። ግድ የለም ይባርቅ፣ ግን የበዓላት ቀን ላይ በዓሉን በደስታ እንድናሳልፍ አስለቃሽ ጭሱን ባስቂኝ ጭስ ቢተኩልን ምን አለበት? በዓልም አይደል? ይሄን ያሰብኩት ሰላት ላይ ሆኜ ነው። አስቂኝ የሚባል ጭስ ቢኖር አስቡት። የጸጥታ ኃይሎች እየሳቅን ስንሮጥባቸው አሳደው ይዘውን በዓሉን ምክንያት በማድረግ መሬት ላይ አስተኝተው እንደ ሕፃን ሲኮረኩሩን። ብዙዎቻችን ሰላት ላይ ሆነን የምናስባቸው ሐሳቦች ቢታወቁ ሰላታዊ ሐረካት በሚል መዝገብ ማዕከላዊ ነበር መጨረሻችን። ለዚህ ነው ኢስላማዊ አገልግሎት የሚሰጡ ባንኮች እንደበዙት ሁሉ እስር ቤቶችንም ኢስላማዊ አገልግሎት መስጠት መጀመር አለባቸው ብዬ የምከራከረው። ዝም ብላችሁ አስቡ። ኢስላማዊ እስር ቤቶች አገልግሎታቸውን እንደ ባንኮቹ ስያሜ ሲሰጡት፣ ባንኮች ዋዲያ የሚሉትን አገልግሎት እስር ቤቶች ዋርዲያ ይሉት ነበር። ባንኮች ከፋላ ሲሉ እስር ቤቶች አናት ክፈላ፣ ባንኮች ሙዳረባ ሲሉ እስር ቤቶች ሙጠረባ። ያምናው ሊደርስ ሳምንት ሲቀረው የሆነ ክፍት ጫማ ገዛበታለሁ ብዬ 1000 ብር አዘጋጀው። ማንም እንዳይወስድብኝ ቁርአን ውስጥ ደበቅኩት እና አመት ሙሉ ረስቼው በቀደም አገኘሁት። በሁለት ነገር አዘንኩ። አንደኛው 1000 ብር የነበረው ክፍት ጫማ አሁን 1900 ብር ከ50 ሳንቲም መግባቱ። ለነገሩ ያን ጫማ አምና ገዝቼው ቢሆን ጥይት ሲባርቅ ጥዬው ሮጥ ስለነበር አለመግዛት የጠቀመኝ። ሁለተኛውና ዋነኛው